አምላክ ደረት እንዳለው ስንቶቻችሁ ነው የምታውቁት? እስቲ ይህን ሰምተን ነው ወደ መጽሐፍቶቹ እንሄዳለን። እግዚአብሔር ደረት እንዳለው ይናገራል። ደረት እንዳለው ሲናገር ኦሪት ዘፍጥረት አሁንም ምዕራፍ 33 ቁጥር 18 ላይ ከያዕቆብ ጋር ሲታገል አደረ ይላል። ሲታገል ደረት ለደረት ሲታገሉ አደሩ ይላል። ይሄም ደረት እንዳለው ያስረዳልናል። አሁንም መምህር እንደተለመደው ትክክል ብለዋል። መልካ ስላሴን እንከፍታለን ማለት ነው። ሰላም ለእንግድአኩም አለ። በምን ውርጭና የጥፋት ሕዝብን ከሚያጠምቅ ከባህር ዳመና ላወጣ ደረታችሁ ሰላምታ ይገባል አለ። ደረታችሁ ሰላምታ ይገባላል። የራሳቸው መጽሐፍ ማለት ነው። እንዲሁም መምህር ሮዳስ ታደሰ ይኸው መልክዓ ሥላሴ እና ንባብና ተርጓሚ በሚለው መጽሐፋቸው ገጽ 137 ላይ እንዲህ ይሉናል። ወልድ መንፈስ ቅዱስ ሆይ የምክር ንጉሥ ከተማን ለሚሆነው ደረታችሁ ሰላምታ ይገባል አለ። ደረታችሁ ደረት እና አልዋሹም። እኚህ መምህር ደረት ብለው ስለተናገሩ ማለት ነው።